ይሄን ፕላስቲክ ኩባያ ያያችሁት? ማዳምን የሰራዋትን ጉል ልንገራችሁ። ማገና ዝቤ ስመጣ ማለት ነው ፕላስቲክ ማንኪያ፣ ፕላስቲክ ኩባያ እና አንድ ግድግድ ሳህኑ ልነግራችሁ። ዘር ማንዘሩ ቤት ውስጥ የሱ ዘር ማንዘር የለም። በቃ ያለቀ ነው ምናምን ነገር ግን ግድግድ እንዴት እንደሚካበድ ማለት ነው የሰጠችኝ። ይሄ ያንቺ ነው ምናምን ተበየ ተሰጠኝ ማለት ነው። ፕላስቲክ ነው ማንኪያ፣ ኩባያዎቹ ፕላስቲኮች ናቸው ምናምን ተሰጠኝ ማለት ነው። ያው እነሱ ፋራዳ እኛ ፋራ አይደለም ተሰጠኝ ማለት ነው። ከዛ በኋላ ወሬ ደረሰ። እቃ መግዛት እፈልጋለሁ አልኳት። ምንድን ነው የምትገዢው? ሻምፖ ምናምን መግዛት እፈልገው አልኳት። ከዛ ካለቀብሽ እኮ እኔ መጠየቅ ትችያለሽ፣ ችግር የለውም እኔ ሄጄ መግዛት እፈልጋለሁ ምናምን ነገር አልኳት። እና ተነስቼ ከልጅቷ ጋር ከሰውዬ ጋር ተነስቼ ደተብዬ ሳህኔን፣ ብርጭቆዬን፣ ማንካዬን የምፈልገውን ነገር ቫዝሊኔን ምን ግዝት አድርጌ መጠጥ። ከዛ በኋላ አበደች 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 አበደች። እግዚአብሔር ምስክሬን ልነግራቸው እንዴት እንደተናደደች ማለት ነው። ይሄ ቢኩሽና የሞላ ሙሉ መህዘን የሞላ ሙሉ ሳህን አይደለም እንዴት ትገዣለሽ? በቃ በጣም የተናደደችብኝ እግዚአብሔርን። ከ10 በላይ ሰራተኛ ቀያየር ያለው እንደ አንቺ ሰራተኛ አይቻላቅም። እንዴት ወተሽ ትገዣለሽ? ማንም ሰራተኛ ወጥቶ ገዝቶ አያውቅም ማለችኝ። እኔ ማንም ሰራተኛ አይደለሁም አልኳት። እኔ ከማንም ጋር ታወዳድርኝ አልኳት። እኔ ማንም ሰራተኛ አይደለሁም። እኔ ሲጀምር አልኳት ኢትዮጵያ ያለው ከተፈጥሮ ይኸውልሽ አንቺ ጋር እስከመጣ ድረስ በፕላስቲክ ሳህንም ሆነ ማንኪያ ተጠቅሜ አላውቅም። በኩባያም ጠጥቼ አላውቅም። እኔ በማንኪያ ስጎርስ እግዚአብሔር ይመስገን በማንኪያ ስጎርስ እያቅለሸለሸኝ ነው። በለ ግዴታዬ ስለሆነብኝ ይሄ ቤቴ ስላልሆነ ነው አልኳት። ስለዚህ የሰራሁትን ገንዘብ መግዛት እችላለሁ፣ መብቴ ነው። ከዛ በኋላ አብደች አብደች። ለካ አጅሬት ሰውየው አያውቅም ታኔ የኔ እንደተለየ ምናምን ማለት ነው። ሰውየው አያውቅም። ሊበላት 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 እንዴት ትለያለሽ ብሎ ማለት ነው። ሊበላት እንዴት ገዛሽ? ተዛ ለዩታብኝ ነው ብዬ ማለት ነው። እንዴት ብሎ ሊበላት እና በጣም የተናደደችብኝ በጣም በቃ ብቻዋን ሁሉ ያስወራዋት ማለት ነው። የሁላችሁ ቀመሞቼ ሳህን ብርጭቆ ምናምን የተለየ ትንሽ ገንዘብ ነው የሚወስደው። የተለየባችሁ ማለት ነው። ውጥት ብላችሁ ግን ስትራሳችሁን አስከብሩ። እግዚአብሔርን ቅጥል እርድብን ነው የሚሉት እናቴ። በተለይ እነዚህ ደግሞ ኡጋንዳ፣ ፊሊፒን ምናምን አይገዙ ቢሞት በእጃቸው በሏታል እንጂ ገዝቶ አይበሉ። እኛ ኢትዮጵያውያኖች ግን ከነሱ ልጅት የሚያደርገን ነገር ጽዳታችን፣ ራሳችን እንዴት እንደምንጠብቅ ማለት ነው። በሱ ነው የሚለዩን። እና የሆነ በቃ የተለየባችሁ ነገር ካለ የምትለየባችሁ ነገር ካለ ወጣችሁ ግዝት አድርጉ። እንዴ ከራስ በላይ ንፋስ እግዚአብሔርን